ምንድነው ያለው? ምንድነው ችግሩ? ልክ ኢሮፓ ለመግባት የጣርከው ጥረቶችን ኢሮፓ ውስጥ እሱን ያክል አይከብድም በፍጹም ማለት ነው። በትግርኛ የሆነ አባባል አለ። አዲካም ዝላአት ከዚህ ኮነስ አዳጋ ከምጽን ሐካ እዩ ዝባል ነገር አለ። ወረቀት ያላገኘ ጓደኛሽ ካለ ወረቀት ያላገኘ ቤተሰብ ካለ ትሪት ማድረግ ያለበት ለሱ ነው። በተለያዩ ስትረስ ውስጥ ገብቶ ማለት ነው። በተለያዩ እጾችን ተጠቃሚ ሆነ በተለይ ድምጹ ያጠፋል። ኢሮፓ ከገባ በኋላ ለምንድነው ድምጹ የሚጠፋው? አሜሪካ ከሄደ በኋላ ለምንድነው ከአፍሪካ ወደ ውጭ ሀገር ሲወጣ ማለት ነው ከተለያዩ አፍሪካ ሀገሮች ነው ወደ ውጭ ሀገር ሲሄድ ወደ ኢሮፓ ሆነ ወደ አሜሪካ ሆነ ወደ ኤሽያ በተለያዩ ቦታዎችን ሲሄድ ማለት ነው። ስፔሻሊ አላቅም ወደ አሜሪካ ወደ ኤሽያ ምን አላቅም፣ ግን ኢሮፓ ውስጥ ለገባ ሰው ለምንድነው ድምጹ የሚያጠፋው? በብዛት ሀበሻ ማለት ነው ወደ ኢሮፓ ከመጣ በኋላ በጣም ድምጹን ያጠፋል። የት እንደሚገባ እንዳለ አናቅም። ከቤተሰቦቹ ይርቃል፣ መደወልም ያቆማል። የት እንደገባ ለአመታት ያክል ምንም አይነት ነገር ስለሱ አራሻ ልናቅም አንችልም። ለምንድነው ኢሮፓ ውስጥ ምንድነው ያለው? ምንድነው ችግሩ? እናንተ ጋር ያለውን ምናልባት የማታውቁ ሰዎች ፊልሞና እባላለሁ ከፊል ሚዲያ ጋር መሆን ይህን ፕሮግራም አዘጋጅቻለሁ። ኢሮፓ ውስጥ የሆነ ሰው ከአፍሪካ ወደ ኢሮፓ ሲመጣ ማለት ነው ማንንም ሀበሻ ይሁን ማንንም ጥቁር ይሁን ማለት ነው በተለያዩ ዓለም አገራት ያሉ ወደ ኢሮፓ ሲመጡ ከነሱ ኢሮፓ ውስጥ ከኢሮፓኖችን የሆነ ኤክሴፕቴሽን ይጠብቃል። በተለያዩ ፍራንስ ሊሆን ይችላል፣ ጀርመን ሊሆን ይችላል፣ ሆላንድ ሊሆን ይችላል፣ ቤልጅየም ሊሆን ይችላል ማለት ነው። እና ወደ ኢሮፓ ውስጥ እንደገባው ኢሚዲየትሊ ህይወቴ በሙሉ ይለወጣል የሚል ይችላል። እዛ በቀላሉ መኒ ሜክ አደርጋለሁ፣ ገንዘቦችን በቀላሉ ለመስራት ይችላልው፣ ገንዘቦችን በቀላሉ ላገኝ ይችላልው የሚለው ኤክሴፕቴሽን ይኖራል ማለት ነው። ያን ኤክሴፕቴሽን ስንመጣ ኢሚዲየትሊ አናገኘው ይቀየርላል ማለት ነው። ይልቁንስ በጣም ከዛ ከአገራችን የነበረን ኢሜጅ ማለት ነው በሙሉ ከሱ ተቃራኒ ሆኖ የሚጠብቅ ማለት ነው። ምክንያቱም ኢሮፓ ውስጥ ስትገባ ዘው ብለክ ባንዴ ማለት ነው ገንዘብ ማግኘት አትችልም፣ ባንዴ ወደ ስራ መግባት አትችልም ማለት የራሱ የሆነ ስትራቴጂዎች አሉ፣ የራሱ የሆነ መንገዶች አሉ። የወረቀት ማግኘትም አለማግኘትም የመኖሪያ ፍቃድ ማለት ነው ለስራ ለመጀመሪያ የሚያከለግል ወረቀት አለች፣ የራሱ የሆነ ስቴፕ አለች እና የእያንዳንዱ ነገሮች የራሱ የሆነ ስቴፖች አሉ። ያን ስቴፕን ላንተ ወደ ጭንቀት የሚያገባክ ነው፣ ላንተ ወደ ስትረስ የሚያገባ ይሆናል የዛን ሰዓት ማለት ነው። እና በዛ ምክንያት በተለያዩ ነገር ልንገራችሁ፣ እኔ ሀቅ ልንገራችሁ። ኢሮፓ ውስጥ ማለት ነው እኔ ለምሳሌ ቤልጅየም የምትባል ሀገር ኢሮፓ ውስጥ ስኖር ግን ወደ ኢሮፓ ስመጣ ማለት ነው የሆነ የራሴ አለ እኔ የምጠብቀው ነገር አለ። ምክንያቱም ቀጥታ ወደ ቤልጅየም ገብቼ ከቤልጅየም ውስጥ ምን ማድረግ አለብኝ? ከቤልጅየሞችም ልክ እንደ ሀገሬ ማለት ነው እኔ እዛ ስዕሎችን የሳልኩት ስዕሎች አሉ፣ አፍሪካ ውስጥ ሆኜ የሳልኩት ስዕል አለና የተለያዩ ስዕሎችን ስዬ ማለት ነው እዚህ ኢሚዲየትሊ አገኛለሁ ብዬ ነው የምወስነው። ያንን የሳልኩትን ስዕል ደግሞ ሙሉ በሙሉ አላገኘውም። ምክንያቱም አንተ ከሀገር ቤት ስትወጣ አንተ የራስን ስዕሎችን እዚህ አይጠብቅም፣ ልክ እንደፈለከው ነገር አይጠብቅም። ከዛ ወደ ተለያዩ ነገሮችን ትገባለህ። ምክንያቱም ስትረስ የሚባል ነገር አለ። ኢሮፓ ውስጥ በጣም ቀለል የሚያደርገው ነገር በጣም እጽ ነገሮችን ማለት ነው እንደ ይቃል በጣም ከባድ ሊሆን ይችላል። እንደ ሐሽሽ ወደ ተለያዩ እጾችን ለመጠቀም ኢትስ ኢዚ። ምክንያቱም እዚህ ላይ ስትጠቀም ማንም የህግ አካል ሲያገኝክ ላንተ ምንም አይልም፣ ለሻጩ ብቻ ነው የሚይዘው። ምክንያቱም አንተ እየተጠቀምክ ያለክ የሱ የራስ በብር ነው የገዛው፣ በራስ ነጽነት አለው፣ በፍሪደም የሚባል ነገር አለው። እሱ በተለያዩ ማለት ነው እና አይናው ይህን ቃል ለመጠቀም በጣም ከባድ ነው። ግን እንግጩ ልንገራችሁ በእንበዛ ምክንያት ነው በተለያዩ ስትረስ ውስጥ ገብቶ ማለት ነው በተለያዩ እጾችን ተጠቃሚ ሆነ በተለያዩ ሱሶችን ራሱ ለራሱ ይፈጥራል ማለት ነው። የዛን ሰዓት ቤተሰቦቹን ለማግኘት በጣም ይከብደዋል። ምክንያቱም አንተ የጠበቀው ነገር አለ፣ እዛ ሰዓት ጨምሮ ደግሞ ቤተሰቦቹ ካንተ የሚጠብቁት ነገር አለ። እሱን ማድረግ ሲያቅትክ አንተ ልክ እንደምሉ ሰው አይሰማም፣ ድምጹ ያጠፋል። ያንን ሰው ድምጹ ያጠፋል ማለት ነው። ራሱን ለራሱ ምን ያክል ፐርሰንት ነው ራሱን ለራሱ ሰርቫይቭ አድርገው ማለት ነው የሚጠብቀው ነገር ኑሮት ኢሮፓ ከመጣ በኋላ ሁሉም ነገሮች ሊሳክሉኛል ብሎ ግን ያንን የሚጠብቀው ነገር ሳያገኝ ቀርቶት ግን ራሱን በራሱን ሰርቫይቭ አድርገው የሚነሳ ሰው ምን ያክል ፐርሰንት ነው ብትሉኝ ማለት ነው 40% ብቻ ነው ራሱን ለራሱን ሰርቫይቭ አድርጎ ለውጡን ልክ የሚጠብቀው ነገር ሳያገኝ ቀርቶ ግን ራሱን ለመለወጥ የሚጥር ሰው ማለት ነው 40% ብቻ ነው። በተቀረው በተለያዩ እጾች ገብቶ በተለያዩ ነገሮች ራሱ ሊያጠፋ ይችላል ወይ ደግሞ በስትሪት ልታገኘው ትችላለህ። ይህ ሀቅ ነው። የውጭ ሀገር ይሆን ከተለያዩ ከሌሎች ዜጎችን ሆነክ ጓደኝነት ታፈራለህ፣ በትምህርት ላይ ትታወቃቸዋለህ። እዚህ ሰንተር አለ ካምፕ ይባላል፣ እዛ ካምፕ ላይ ትታወቃቸዋለህ። የስደተኞች ካምፕ ላይ ማለት ነው ማቆያዎችን እዛ ትታወቃቸዋለህ። እዛ ስትታወቅ ደግሞ የነሱን ባህሪ ሌላ ነው፣ ያንተን ባህሪ ሌላ ነው፣ አንተ ያደክበት ነገር ሌላ ነው። እነሱ በተለያዩ ሱሶችን ያርገው ይመጣሉ። አንተ የምትለምደው ሱሶችን የዛን ሰዓት ቀስ በቀስ ይስበዋል። ምክንያቱም አንተ የራስህ የሆነ ጭንቀቶችን አሉ። ከኔ ጀምሮ ለምሳሌ 2013 ማለት ነው የሆነ ትንሽ ችግር አጋጥማኝ ነበርና ወደ 60 አካባቢ
ወደ ስትረስ ትንሽ ስትረስ አድርጌ ነበር። የሆነ ችግር አጋጥማኝ ስትረስ አድርጌ ነበርና ከዛ ስትረስ በፍጥነት ባልወጣ ኑሮ ማለት ነው በጣም ይከብድ ነበር። ህይወትን ራሴን አጥፍቼ ለቤተሰቦችን ጠፍቼ ምናምን ሰርቫይቭ ማድረግ ያቅተኝ ነበር ማለት ነው። እና በብዛት ሰው ራሱን ለራሱ ሰርቫይቭ ለማድረግ ምን ያክል በጣም ከባድ እንደሆነ ልክ ከገመታችሁት ወይ ካሰባችሁት በላይ ከባድ ነው። ባይዘው ኤክስፔክቴሽን ከሚባል ነገር አንዱ ማለት ነው ስለ ወረቀት ማለት ነው። ወረቀት ማግኘትን አለማግኘት የሚባል ነገር አለ። ወረቀት ስታገኙ በጣም ነገሮችን ቀስ በቀስ ሊስተካከሉ ወደ ሰርቫይቭ የሚሆነው ነገር ራስን ለራስን ሰርቫይቭ ለማድረግ ነው። መንገዶችን አዲስ ፕላን አውጥተህ አዲስ ህይወት መስርተህ አዲስ ጉዞ የምትጀምርበት መንገድ ነው። ግን ወረቀት ሳታገኝ ወረቀት ማግኘትም አለማግኘት የሚለው መካከል ውስጥ ያሉ ህይወቶችን ስታይ ማለት ነው በጣም ምስቅልቅል የበዛበት ስለዚህ መውረድም መውጣትም ያለበት በተለያዩ ህይወቱ መንገዶችን የምታልፍበት ህይወት ነው። እና ስፔሻል ማለት ነው አፍሪካ ውስጥ ላሉ በቤተሰብ ይሁን በጓደኞች ይሁን ካንተ የሚጠብቁት ነገር አለ። ግን እነሱ ጫና በሚያደርጉት ነገር አንተ ወደላ መንገዶችን ትምህርትም ከሀገሩ ልጆች ትግባባለህ። እዛ ሰዓት የሚያመሩክ ነገር ይተወሰናሉ። ቀን በቀን ታርጋችሁ ከሰዎች ባበዛ ቁጥር ጓደኛ ባበዛ ቁጥር ወደ ለሃዩ መንገዶችን ትሄዳለህ ማለት አንተ ራስን ትረሳለህ፣ ቤተሰብን ትረሳለህ። የዛን ሰዓት ነው ቤተሰብ መርሳትን ራስን መርሳት እንድትጀምረው ማለት ነው። ራስን መርሳት ከጀመርክ ደግሞ ቤተሰብ ትሮችን ትረሳለህ። ቤተሰብ መርሳት ከጀመርክ ደግሞ የዛን ሰዓት ያንተ ድምጽን ቤተሰቦች ለመስማት በጣም ዳገት ይሆንባቸዋል፣ አደጋች ይሆንባቸዋል ማለት ነው። የመጣ ነገር አለ አቴንሽን የሆነ ኢሜጂን ይሳለው ሰዎች አሉ። እዚህ አውሮፓ ውስጥ ከገባሁኝ በጣም ባንዴ ሀሪፍ የሆነ ህይወትን አሳልፋለሁ የሚል አለ። በጣም ዳሉ ስራ ላገኝ ስላለውኝ ብሎ በጣም ስዕሎችን ይስላል። እዚህ ከገባ በኋላ ግን ለጠበቀው አይደለም። ብር በቀላሉ የሚገኝ ነገር ሆኖ የሚሰማቸው ሰዎች አሉ። ብር በቀላሉ ሜክ የምታደርግበት መንገዶች እንዳሉ የተመቻቹ ህይወቶች እንዳሉ ማያቸው ሰዎች አሉ። ቁጭ ልንገራችሁ በአፍሪካ በሚደወልበት ስልክ ነው በቃ ያንን ሰው ራሱን ለራሱ ወደ ደማይሆን ነገር እስከ ራሱ ማጥፋት ድረስ የሚደርሰው በዛ ምክንያት ነው። ሰው ማለት ነው አንተ ለምሳሌ እኔ አውሮፓ ከመጣሁኝ በኋላ በብዛት ሰው ከኔሽን ይጠብቃል። ከኔ የሆነ ነገር የሚጠብቀው ነገር አለ። ያን የሚጠብቀው ነገር ላላደርግለት ይችላል። ምክንያቱም እኔ ማሳለፋቸው በየቀኖቹ አሉ። የራሱ የሆነ ስቴፖች አሉ። የራሱ ወጣ ወረዶች አሉ። እነሱን እኔ ኑሮኝ ማሳለፋቸው ህይወትን እሱን አያውቅም ማለት ነው። እስከ ራሱን ማጥፋት የሚባል ነገር አለ። ራሳቸውን የሚያጠፉ ሰዎች በጣም ብዙዎች ናቸው። አውሮፓ ውስጥ ከገቡ ማለት ነው ወደ ሀገራቸው የሚመለሱ በጣም ብዙዎች ናቸው። ምንድነው የሚባለው? የሆነ አባባል አለ። ለዛም በትግርኛ የሆነ አባባል አለ። አዲካም ዝላአት ከዚህ ኮነስ አዳጋ ከምጽንሐካ እዩ ዝባል ነገር አለ። እናት እንደለካች ሳይሆን ገበያ እንደቆየህ ነውና አንተ ከሀገር ላይ ስትወጣ በተለያዩ መንገዶች ወጣክ ሊሆን ይችላል። ግን አንተ ስሎችን የነበርኩን ስለ አውሮፓ መለካከት የነበርክ አንተ ስለ አውሮፓ ስላቸው የነበር ስሎችን ላታገኛቸው ይችላል። ግን ተስፋ የሚያስቆርጥ አይደለም። ተስፋ አንቁረጥ ከምር። አሁን ችግሩ ምንድነው ታውቃላችሁ? በብዛት አፍሪካ ውስጥ ያለው ሰው ስለ አውሮፓ ያለው ሰው በብዛት ምንም አይነት አንደርስታንድ ልናገር አንችልም። ካምፕ ላይ ስደተኞች ካምፕ ላይ ምን ያክል የከፋ ህይወት እንዳለ የሆነ በጣም አደጋች የሆነ ወጣ ወረድ የሆነ ህይወት እንደሚያሳልፍ ያለ ማንም ማለት አያቅልክም። ሁሉም ስደተኞችን የራሳቸው በውስጣቸው ይዞት ያለ ህመም ነው ደግሞ ማለት ነው። ምክንያቱም እኔ ያለፍኩበት ህይወት ስለሆነ ማለት ነው። ያለፍኩበት ህይወት በጣም ሌሎችን አስተማሪ ባይሆንም ያስተምራ ብዬ ስላሰብኩ ነው እንግዲህ እዚህ ሐሳብ ማቀርብላችኋለሁ ማለት ነው። እና ማንም ሰው አውሮፓ ከመጣ በኋላ ኤሽያ ከመጣ በኋላ የአሜሪካ ከሄደ በኋላ አላቅም ስለ አሜሪካም ስለ ኤሽያ ግን አውሮፓ ከመጣ በኋላ በብዛት ድምፁ የሚያጠፋ በዚህ ምክንያት ነው። በሌላ ምክንያት አይደለም። መቆያ ላይ በጣም ከባድ ነው። በጣም ስትሪንግ የሆነ ነገር የሚከብዱ ነገር ስደተኛ ካምፕ ላይ መቆየት ነው። ግን አውሮፓ ላለው ሰው አንድ ነገር መልእክት መናገር የምፈልገው የሆነ ነገር አንተ ስለሆነ የመጣህ ነገሮችን አንተ ኤግዛክትሊ ባታገኘውም እሱም ልክ በልክ ባታገኘውም ግን ተስፋ የሚያስቆርጥ ነገር አይደለም። ተስፋ ትቁረጥ፣ ሁሉም ነገር ይሳካል። ተስፋ በመቁረጥ ምንም አይመጣም። ልክ አውሮፓ ለመግባት የጣርከውን ጥረቶችን አውሮፓ ውስጥ እሱን ያክል አይከብድም በፍጹም ማለት ነው። የሚከብደው ህይወት ማለት ነው አውሮፓ ለመግባት የጣርከውን ጥረቶችን በህይወት ውስጥ እሱን ያክል ቻሌንጆችን ያሳልፋል። ባይዘው ወረቀት ካገኘህ ነው አንተ ህይወት በሙሉ ይስተካከላል። ወረቀት ካገኘህ ህይወት በሙሉ ይስተካከላል። ወረቀት ካገኘህ ስለቀጣይ ህይወትን ታስባለህ። ወረቀት ካገኘህ አንተ ምቹ የሆነ ህይወትን ስለ ፊውቸር ማለት ነው ታስባለህ። ስቴብል የሆነ ላይፍ እንዲኖርኩን ታረጋለህ። የዛን ሰዓት ትሰራለህ ማለት ነው። ስቴብል ላይፍ እንዲኖርኩን የዛን ሰዓት ትሰራለህ ማለት ነው። አይ ነው ግን ካምፕ ላይ ምን ያክል ከባድ እንደሆነ በጣም አውቃለሁ። ካምፕ ላይ ከባድ እንደሆነ ይህን መረዳት አለባችሁ ፕሊስ። አገር ቤት ውስጥ ያላችሁ ወረቀት
ቤተሰባችሁ አገር ቤት ያላችሁ ማለት ነው ቤተሰባችሁ ወረቀት ካላገኘ ማለት ነው ወንድማችሁ ይሁን ቤተሰብ ይሁን ወይ ጓደኛ ይሁን ማለት ነው ወረቀት የለኝም ካለ ፕሊስ አንተ የዛን ሰዓት ማድረግ ያለብህ በላይ ሆነክ ማለት ነው አንተ የከፋን ይክፋው ማለት ነው ትሪት ማድረግ ያለብህ ለሱ ነው በቃ ትሪት ማድረግ ያለብህ ከስደተኞች ካምፕ ውስጥ ላለ ሰው ትሪት ማድረግ ያለብህ በጣም አደጋች የሆነ ህይወት እያሳለፈ ነው በጣም ከምታስቡ ከአንተ ከምትቀርጸው በላይ ማለት ነው እሱም ሲመጣ ከሚቀርጸው በላይ የነበረው ህይወት ነው በሱ በተቀራሪ ነው ህይወት ወጣ ወርዶችን የሚያሳልፍ ያለ ወረቀት ያላገኘ ጓደኛሽ ካለ ወረቀት ያላገኘ ቤተሰብ ካለ ፕሊስ ትሪት ማድረግ አለብህ እንዳትረሳ እመለሳለሁ እናንተ ጋር ቆይ ፊልሞና ነኝ አይ ላቭ ዩ ሶ ማች ወዳቸዋለሁ